አማን የሙት ይሄን ሶፋ ከ15000 ብር በላይ አልገዛ። ስንት እንደገዛው ታውቅ የለ እንዴ? በዛ ላይ ገና 6 ወሩ ነው። ጎርተዋል እኮ ታዲያ። ኳስ ያየን እንኳን ስንቴን ስንዘልበት የነበረው ቲቪውን ሸጥከው እንዴ? እሺ ዳይኒንግ ቴብሉን ስንት ወስዷል? ከለሩ እኮ በጣም ነው የሚያስጠላው። እንዴ አንተ ራስህ አይደል እንዴ ያኔ ስንገዛው የመረጥከው? አራኔ ያኔም ቢሆን እናንተ ያምራል ስላላችሁኝ ነው። ግን ዞሮ ዞሮ ለማዘር መታከም አይደል የሚሸጠው? በቃ 10,000 ልግዛ። አንዳንድ ሰዎች እንዲህ ነን። የሆነ ሰው ተቸግሮ ካየን ለምን አብሮ አደግ ጓደኛችን አይሆንም? በችግሩ ልንበለጽግበት፣ በማጣቱ ልንጠቀምበት ቀዳዳውን ፈልገን ድክመቱን መዝግበን እንነግረዋለን። ትላንትን ረስተ ነው ያሳለፍነውን ሽረ ነው ወዳጃችን ጋር አብረን ባሳለፍንበት አንድ ቦታ ላይ ሁለት አይነት ሰው ሆነን ብቅ እንላለን። የደስታ ጊዜው እንዳለፈ ሁሉ የወዳጃችን የችግሩ ጊዜ የማያልፍ ይመስለንና ልክ እንደማይተዋወቅ ሰው አዲስ ማንነትን ተላብሰን አዲስ ሰው እንሆንበታለን። በተለይ የወደቀበት ጉድጓድ ሰፊ አወዳደቁ መቼም እንደማይነሳ መስሎ ከተሰማን ወዳጃችንን ለመካድ አፍታ የማንወስድ ብዙ ሰዎች አለን። መርሳት የሌለብን ግን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለውን ነው። የቲክቶክ ድራማዎቻችን ስፖንሰር መደረግ ጀምረዋል። ያው ለሳሎን ቢሉ ለመኝታ ቤት መስገጃ ቢያሻው ምንጣፍ ለልጆ ቤቶን ምር ቢሮውን ክብር አድርገው መኖሪያ ቤቶን ቤተ መንግስት የሚያስመስሉ ውብ ምንጣፎች ከነቢላ ምንጣፍ ዋጋቸው አጃይብ ያሰኛል። መገኛቸው መርካቶ ጣና ገበያ ይሰኛል። እኛም ገዝተናል። የፍራሽ ያህል ተመችቶናል። ከስር ሜንሽን ባደረግንላችሁ አካውንት ገብታችሁ አሊያም ጣና ገበያ ግራውንድ ቁጥር 08 በአካል ተገኝታችሁ መርጣችሁና ሸምታችሁ ወደ የቤታችሁ። ነቢላ ምንጣፍ